የሚጎዳሽን ነገር ልቀቂው ይሄድ። ልቀቂው። ያረግሽው ጫማ ልክሽ ካልሆነ ጫማውን አውልቀሽ ጣዩ። ደግመሽም ያንን ጫማ እንዳታደርጊው። ጣትሽ ጋንግሪን ነው ተብሎ ከመቆረጡ በፊት ልካችሁ ያልሆነን ጫማ አድርጋችሁ ጣቴን አመመኝ ያላችሁ ይትስቃያችሁ ያላችሁ ሰዎች ችግሩ ከጣታችሁ አይደለም ከጫማው እንጂ። የመረጣችሁት ጫማ የተሳሳተ ነው። ልካችሁ አይደለም። ጫማው የፈለገ ቢያምር በልካችሁ የተሰራ ካልሆነ ትርፉ ህመምና ስቃይ ብቻ ነው የምታተርፉት። በህይወታችሁ ውስጥ በእናንተ ልክ ያልሆኑ ሰዎች ማይረዷችሁ፣ ማያዳምጧችሁ፣ የእናንተ ህመም ምንም ግድ የማይሰጣቸው፣ ለጥቅማቸው ብቻ የሚፈልጓችሁ፣ ከእናንተ ፍቅር ለመቀበል እንጂ ለመስጠት ፍላጎት የሌላቸው ጥቅመኛ፣ ራስ ወዳድ የሆኑ ሰዎች የሚሰድቧችሁ፣ የሚያዋርዷችሁ፣ ማያከብሯችሁ፣ ከእናንተ ግን በተቃራኒው ክብርና ፍቅር ጥቅም የሚፈልጉ እንደዛ አይነት ሰዎች በቃ ልካችሁ አይደሉም። አውልቃችሁ አስቀምጧቸው። እናም ወደፊት ልካችሁ የሆነ ጫማ ነው የሚያስፈልጋችሁ። በእናንተ ልክ የሚረዳችሁ፣ የሚያዳምጣችሁ፣ የውስጣችሁን አይናችሁን አይቶ መረዳት የሚችል አስተዋይ፣ ትዕግስተኛ፣ ልባም የሆነ ሰው ነው የሚያስፈልጋችሁ። እሱን ደግሞ የሚሰጠው አንድ ፈጣሪ ብቻ ነው። ጠይቁት። የፈጀውን ጊዜ ይፍች ይሰጣችኋል። እናም እየተሰቃያችሁ ያላችሁት ችግሩ ከእግራችሁ ሳይሆን ካደረጋችሁ ጫማ ነው። ጫማችሁን በደንብ ቼክ አድርጉት።